ሰላም ጤና ይስጥልኝ ቴክኖሎጂ ኢንስቲትዩት ቤተሰቦች ከዚህ በፊት አጠቃላይ ስለ ስልጠናው የተወሰነ ነገር ተነጋግረን ነበር። ዛሬ ደግሞ የመጀመሪያ ስልጠና የሆነውን ቢልዲንግ ኤሌክትሪካል ኢንስታሌሽን ምን ኮንተንቶችን እንደሚይዝ እናያለን ማለት ነው። የመጀመሪያው ምንድነው? ኤሌክትሪካል ሴፍቲ ነው። አንድ ሰው ግዴታ ስለ ኤሌክትሪካል ሴፍቲ በደንብ ማወቅ መቻል አለበት ወደ ስራው ሲገባ። ሁለተኛ ቤዚክ ኤሌክትሪሲቲ ነው። ይሄም አንድ ሰው መሰረታዊ ዕውቀቱን መያዝ አለበት ማለት ነው። ሁለተኛው ስለ ቱልስ እናያለን። ሃንድ ቱልስ እና ፓወር ቱልስ ብለን በሁለት እንከፍላቸዋለን። ስለዚህ እናያለን። በአራተኛ ደረጃ ኤሌክትሪካል ሲምቦልስ የቢልዲንግ ኤሌክትሪካል ሲምቦሎች ምን ናቸው የሚሉትን ነገር በደንብ ዲቴል እናያለን። በመቀጠል ደግሞ ኤሌክትሪካል ማቴሪያልስ ኤንድ ስታንዳርድስ በጣም ብዙ የሚቸገርበት ስታንዳርድ ላይ እናያለን። በዚህ ስርም ዋይር ሳይዝ እንዴት እንመርጣለን፣ ብሬከር እንዴት ሲሌክት እናደርጋለን፣ ከለር ኮድ ምን ይመስላል የሚለውን ነገር እንዲሁም ስለ ሌሎች እቃዎች በዚህ ስር በደንብ በሰፊው እናያለን ማለት ነው። ከዛው በመቀጠል በስድስተኛ ደረጃ የምናየው ምንድነው? ስድስተኛ ላይ ኤሌክትሪካል ኢንስታሌሽን ዩዚንግ ፒቪሲ ኮንዱዊት ኤንድ ዋይሪንግ ሲስተም የሚለው በዚህም ውስጥ በደንብ ሌአውት እና ዋይሪንግ ዲያግራሙን በደንብ እናያለን ማለት ነው። ሰባተኛ ላይ የሚለው ምንድነው? ኤሌክትሪካል ድሮይንግ ነው። ድሮይንግ እንዴት እናነባለን። ሁለተኛ ደግሞ እንዴት ዋጋ ዝርዝር ወይ ደግሞ ቢል ኦፍ ኳንቲቲ እናዘጋጃለን የሚለውን ነው። ስምንተኛ ላይ ስለ ቦንዲንግ አርዚንግ ላይቲንግ ፕሮቴክሽን ሲስተም እናያለን ማለት ነው። ከዛ ዘጠነኛ ላይ ደግሞ ኤሌክትሪካል ሜንቴናንስ ፕሮሲጀር ነው የሚለው በዚህም ውስጥ ታይፕስ ኦፍ ቮልት ሰርኪዩት የሚል አለ እዚህ ላይ ታዩታላችሁ። እንደገና ደግሞ ታይፕስ ኦፍ ሜንቴናንስ የሚባሉ ብዙ አይነት ሜንቴናንስ አይነቶች አሉ፣ እነሱንም እናያለን። አስረኛ ላይ ኢንትሮዳክሽን ቱ ኢንዳክሽን ሞተር ኮንትሮል ሲስተም እናያለን። የመጨረሻው አርት ኦፍ ወርኪንግ ዊዝ አዘርስ ኤንድ ካስተመር ሃንድሊንግ የሚል ነው። እነዚህ እናያለን ማለት ነው። ሌላ ተጨማሪ ነገር ይሄ ቢሰጠን የምትሉትን ነገር ኮሜንት ላይ ያስቀምጡልን። ይሄን ይመስላል። ስለምትከታተሉን አመሰግናለን። መልካም ጊዜ